ይኸውላችሁ በጣም ለሁለቱም ቲም ወሳኝ ጨዋታ ነው። ለማንቸስተር ሲቲ ዋንጫውን አርሴናል እንዳይበላ እስከ መጨረሻ ቀን ድረስ እስከ ሰንደይ ድረስ እንዲቆይ ማድረግ ይችላሉ። ቦርማውዞች ደግሞ ካሸነፉ ወደ አውሮፓ ቻምፒዮንስ ሊግ የመግባት ቻንሳቸውን ወደ 95% ከፍ ያደርጉታል። ምክንያቱም በሊቨርፑል በአንድ ነጥብ ተበልጠው የመጨረሻው ቀን ድረስ ይጓዛሉ ማለት ነው። ስለዚህ ይህ ጨዋታ የዓመቱ ምርጥ ጨዋታ ብለው አያንስብኝም። ማንቸስተር ሲቲዎች ማሸነፍና ማሸነፍ ይጠበቅባቸዋል። ነጥብ ከጣሉ ከተሸነፉ በዛሬው ቀን አርሴናል የዋንጫ ባለቤት ይሆናል። ለሁለቱም በጣም ወሳኝ ጨዋታ ነውና ምርጥ ጌም እናያለን ብዬ አልጠራጠርም። በሌላኛው ተጠባባቂ ጨዋታ ቼልሲ ከስፐርስ የሚያደርጉት ጨዋታ ደግሞ በጣም እየተጠበቀ ይገኛል። ምክንያቱም ስፐርሶች ዛሬ ይህን ጨዋታ ማሸነፍ ከቻሉ ፕሪሚየር ሊጉ ላይ መቆየታቸውን 100% ያበስርላቸዋል። ዌስትሃሞችን ደግሞ ወደ ቻምፒዮንሺፕ እንዲወርዱ ምክንያት ይሆናል። ነገር ግን ቼልሲዎች ማሸነፍ ከቻሉ ዌስትሃምም ስፐርስም እስከ መጨረሻው ቀን ድረስ ይጫወታሉ፣ ይፋለማሉ። የመጨረሻው ቀንም ማን ወራጭ ማን ፕሪሚየር ሊጉ ላይ እንደሚቆይ የሚያበስር ጨዋታ ይሆናል ማለት ነው። ሌላኛው ደግሞ ታዳጊ ብሔራዊ ቡድናችን ከ17 ዓመት በታች ቶታል ኢንጂን የአፍሪካ ዋንጫ ላይ እየተሳተፉ ይገኛል። አንድ ተሸንፈው አንድ ነጥብ ጥሏሉ። ዛሬ ደግሞ የመጨረሻ ጨዋታቸውን ከቱኒዚያ ጋር ከጥቂት ደቂቃዎች በኋላ ያደርጋሉ። መልካም እድል ለብሔራዊ ቡድናችን፣ ምክንያቱም ታዳጊዎች ናቸው። ባለፉት 2 ጌሞች ምርጥ ብቃታቸውን ነው ያሳዩ። በተለይ ከሞሮኮ ጋር ያደረጉት ጨዋታ በጣም የሚደነቅ የሚበረታታ ነው። በዳኛ ስህተቶች ተሸንፈን ወጥተናል፣ እስኪዩዝ ሳይሆን። ነገር ግን እነዚህን ታዳጊ ብሔራዊ ቡድናችን ማበረታታት ሰፖርት ማድረግ ያስፈልጋል። የፊውቸር የኢትዮጵያ ብሔራዊ ቡድን ተጫዋቾች ናቸው። ምርጥ ብቃት ያላቸው ልጆች ናቸው። የተወሰነ ቴክኒካል ነገር ትናንሽ ስህተቶች ቢቀሯቸውም ነገር ግን ላሳያችሁን ነገር ሁሉ በጣም እናመሰግናለን። በጣም ጀግኖች ናችሁ። መሸነፋችሁን ላስጌም መሸነፋችሁን አትዩት፣ ግን ዛሬ አሸንፋችሁ ደግሞ እንደምትክሱን ጥርጥር የለኝም። መልካም እድል። ጉላክ አገሬ ይመቻችሁ።